በኦሮምኛ ቋንቋ አገፈዳ አገልግሎት ይሰጠኝ ብሎ የሚጠይቅን ምእመን አይሰጥህም ልለው አልችልም። እኔ አይደለም ለኦሮሞ በቋንቋው መጠቀም ያጎናጽፉት ያ መብቱ ጋር መቃረን ሳይሆን መፋረስ ሳይመጣ መለያየት ሳይመጣ በንግግርና በምክክር በጊዜ ሂደት ኦቨርናይት ላይሆን ይችላል። በጊዜ ሂደት መልክ ያበጁ መሄድ ለምሳሌ በድፍን ኦሮሚያ አሁኑኑ 100 ሰው ተሹሞ ምናምን ላይባል ይችላል። ቀስ እያሉ የመመኑን ፍላጎት ደረጃ በደረጃ እየመለሱ የቋንቋ፣ የዘር፣ የሃይማኖት፣ የፖለቲካ ምናምን ጉዳይ ትልቁን ተቋም እንዳያፈርስ ማድረግ ይጠበቅባቸዋል። ጥያቄው በትግራይ ክልል ያሉ ምዕመናን በቋንቋቸው ይገለገላሉ። በትግራይ ክልል ውስጥ ያሉ አባቶች በቋንቋቸው ያስተምራሉ ብቻ ሳይሆን ከዓመት 2 ዓመት በፊት የትግራይ ክልል በቃ ከኢትዮጵያ ኦርቶዶክስ ወጥቻለሁ ሲል አንድ ሰው እንኳን ኧረ እባካችሁን አይደረግም አላለም። እንኳን መግለጫ እንኳን ይሄ ሁሉ ግርግር አንድ ሰው እንኳን ለምን ይደረጋል እኛ ከፖለቲካ ነፃ ነን እኛ አብረን ይኖርነን ብሎ ለመምከር እንኳን ጥረት አላደረገም። ለምን አሁን የሚል ጥያቄ ነሳ። የሮ ወኒ ኦሮሞ አፋን ኦሮሞ ካው አፋን አማራቱ ሪፈታ አፋን አማራ ሪፈቱ ኩንሞ አፋን ኢትዮጵያ ትጀዳሜራ ዮስ ኢትዮጵያንስ አማራ ከና ወጅር ሪፈታ ዮጋ አማሪን ኢትዮጵያ ሪፈታኒ ኦሮሞን ሞ ኦኔግ ታኤቲ አሸባሪ ታኤቲ መራታ ዳይት ዱላጀ አከከነቲን እሰዩገው እንደኔ አሁን ያለው ልዩነት ምንጩ የቤተ ክርስቲያን አባቶች ግትር አቋም ነው። በጣም ግትር አቋም ለህዝቡ ያላቸው ንቀት እንዴ በመጽሐፍቶች ላይ እኮ ማየት ይቻላል። አፋን ኦሮሞቲን እንከራተማ ኢና ማሎዲዛ ኢምቦይና ነማማጀ ታቦ ማረከት ማለቹ ረቦሽሜ ሜ ማላን ጎደሬ ነምኒ ጉዳ ነመነ ጎ ጋፈኒ ቦ ማላን ጎደ ቦሽሜ ጎ ሜ ማል ጎሪ ናንጀቶ ሜ ቦሽሜ ኢሲን ዮቴ ማል ጎ ተቦሽሜ ወደ ደስ ሶፍቲ ከኒፍ ሶፍቲ ሊማ ዋንት ኮሚቲ ሶፍቲን ከበ ቦሽሜ ካናን ከባ የኦርቶዶክስን በሚመለከት ጉዳዩ በኔ እይታ በጣም ቀላል ነው። በኔ እይታ ምድራዊነትን፣ ማን አህሎኝነትን፣ እኔነትን ከተተወ ይፈታል ብዬ ነው። ከባድ ነው ብዬ ነው። በተለየ የምንደግፈው በተለየ የምንቃወመው ኃይል የለም። ሁለቱም ኃይሎች ኦርቶዶክሶች ናቸው። ሁለቱም ጋር ጥያቄዎችና እውነቶች አሉ። አንዱ ጋር ብቻ አይደለም፣ ሁለቱም ጋር አለ። የህዝብን መብት የህዝብን በራስ ቋንቋ የመጠቀም ፍላጎት ሳያፍኑ መፍታት ይቻላል። ያንን ካደረጉ ለነሱም ለኛም እንደ ሀገር ጠቃሚ ነው። ከዛ ውጭ ያለው አማራጭ ብዙ የሚፈይድ አይደለም። ብዙ እጃቸው የሚያስገቡ ኃይሎች አሉ፣ ብዙ ናቸው። እዚህ ያላችሁ የካቢኔ አባላት አንዳችሁ በዚህ ጉዳይ እጃችሁ ማስገባት አይፈቀድላችሁ። አንዳችሁ አንድ ሰው እጁ እንዳያስገባ በዚህ ጉዳይ እንደ ተቋም ከመንግስት ጋር ተጋግዘን አንድነታችንን እንጠብቃለን ካሉና መንግስት የሚያደርገው ነገር ካለ በጣም ዝግጁ ነን። በተናጠል ግን በዘር እየደወልክ በሰፈር እየደወልክ በምናምን እየደወልክ የሚደረግ ጫወታ ኢትዮጵያን ስለማይጠቅም ስለሚጎዳን እኛም እጃችንን እንሰበስባለን። ለነሱም ማዘዝ ባንችል ምክራችን እንደ አባ ማቲያስ ሆናችሁ ትታችሁ ሰክናችሁ ተመካክራችሁ ችግራችሁ ብትፈቱ አንድ ብትሆኑ ይሻላል። አንድ ባይሆኑስ ሁለቱም ግሩፖች ይጎዳሉ። የሚያተርፍ ግሩፕ የለም። በዚህ አብሮ ለብዙ ዘመናት የኖረ ሰው ችግሩን ተነጋግሮ ፈትቶ
ተጠናክሮ መቀጠል ሲገባው መነጋገር ባለመፈለግና በእልህ ቢበተን ሁለቱም ግቦች ጥቅም የለውም። ወደዛ እንዳይሄድ የኛ ፍላጎት በምክክር በንግግር ችግራቸውን ፈተው እንዲቀጥሉ ነው። እንደ መንግስት ግን የትኛው መንግስት አድርጎ የማያውቃቸውን ድጋፎች አድርገናል። እንደ መንግስት ግን ጣልቃ ገብተን በየትኛው ሃይማኖት ተቋም ውስጥ እንትናን መሾም አለብህ እንትና መጣል አለብህ አንልም። እናውቃለን። አባቶችም ያውቃሉ። በነበሩ ሹመቶች ውስጥ መንግስት ሳያዝ የሚሾም ሰው አልነበረም። ስም ተሰጥቶ መንግስት የሚፈልጋቸው ሰዎች ይሾሙ ነበር። እኛ ሹመት ውስጥ አንገባም። ዲሞክራሲ የኛ ምን የተለየ አባትም የለም። ሁሉም አባታችን ነው። በጋራ ሆኖ እንዲቀጥሉ ነው የምንፈልገው። ከዚህ ውጭ ይሄን ነገር ከኮርሱ ውጭ ከትራኩ ውጭ በጣም በማራገብ የሚወሰደው ጉዳይ አሸናፊ አልቦ ሙጉት ስለሆነ ጥሩ አይደለም፣ ወደ ውጤትም አያመጣም። በዚህ አግባብ በሰከነ መንገድ ወደኛ ደግሞ ሲመጣ ብዙ ሙከራዎች ይታያሉ። አሁን በከተማ ውስጥ ግርግር፣ በብልጽግና ውስጥ 2-3 በመቅጠር ይሄ መንግስት መቼም አይፈርስም። ዛታ ካናሽው እንዴት እንደሚሰራ እናውቀዋለን። እንዴት እንደሚረበሽ እናውቀዋለን። በዚያ መንገድ የሚያስብ ሰው ካለ ራሱን ይበላል እንደሆን እንጂ ለኛ ይሄ ነው በጣም አደገኛው ፖለቲካ ኢትዮጵያ ውስጥ። አዲስ ሐሳብ አዲስ መንገድ ይዞ መጥቶ ነገር ከመለወጥ ይልቅ መንግስት ስራ እንዳይሰራ በየቦታው አጀንዳ እየፈጠርክ እያጋደልክ አንዳንዴ ኦሮሞ፣ አማራ፣ ወላይታ፣ ሲዳማ ሊሆን ይችላል። አንዳንዴ ግን ወለጋ፣ ሸዋ ሊሆን ይችላል። ጎንደር፣ ጎጃም ሊሆን ይችላል። ማቆሚያ የለውም። በየሰፈሩ ነው። አንዳንዴ ኦርቶዶክስና ጴንጤ ይሆናል። አንዳንዴ ኦርቶዶክስ በራሱ ይሆናል። አንዳንዴ ጴንጤ በራሱ ይሆናል። ያው እንደምታዩት በየቦታው ይሞከራልና ይሄ ነገር አያዋጣም። አገር ከማፍረስ ሰው ከማበጣበጥ የንጹሃን ደም ከማፍሰስ መጠበቅ ያስፈልጋል። አዲስ መንገድ ያስፈልጋል። በራሱ በመጣበት መንገድ መጥተው ተበሉ። ብዙዎች መጥፋት የሌለባቸው ሰዎች ጠፉ። ኢህአደግ ከመጣ በኋላ ያው ታውቃላችሁ በሽምቅ ውጊያ ነው የመጣው። ኢህአደግ ከመጣ በኋላ ያው እነ ፕሮፌሰር ብርሃኑ እነ አቶ ቀጀላ በሽምቅ ኢህአደግን እንጥላለን ብለው እዛው ሽምቅ ሆነው ቀሩ። ቢኮዝ ኢህአደግ የመጣበት መንገድ ስለሆነ አሁን ያለው ልዩነት ምንጩ የቤተ ክርስቲያን አባቶች ግትር አቋም፣ በጣም ግትር አቋም፣ ለህዝቡ ያላቸው ንቀት እንዴ በመጽሐፍቶች ላይ እኮ ማየት ይቻላል። ያሜ እንኳን እኮ ማስተካከል ያልቻሉ አባቶች ለህዝብ አንድነት ዋጋ ከፍለናል። በጣም ያስቀል። በመጽሐፍቶቻቸው ላይ በተለያዩ መንገድ የህዝብ ክብርን እያብጠለጠሉ ያናናቁ የገለጹ ሰዎች ይሄ እንኳን እንዲስተካከል አንድ ስብሰባ ያልተቀመጡ አንድ አጀንዳ ያልቀረጹ ሰዎች ለህዝብ አንድነት ዋጋ ከፍለናል። ይሄ በፍጹም የማይመስል በፍጹም የማይመስል። ቤተክርስቲያን ግን እውነት ነው የህዝብን አንድነት ትፈልጋለች። አስተምሯም ስለ አንድነት ስለ ሁሉም አንድነት አንድነቱ ግን አሁን በአንድ ጎጥ ላይ ያሉ አባቶች እንደሚሉት በአንድ ቋንቋ ላይ የተመሰረተ አይደለም። በአንድ ባህል የተመሰረተ አይደለም። ያ አንድነት ኢምፓየርን የመመለስ ቅዠትም አይደለም። ያ አንድነት ሰለሞናዊ ስርወ መንግስትን የመመለስ ቅዠትም አይደለም። ያ አንድነት ከተሞቻችን ወደ ናዝሬትና ደብረ ዘይት የመቀየርም ቅዠት አይደለም። ያ አንድነት በዶክትሪን በዶግማ በመሰረተ እምነት በአስተምህሮ በአስተሳሰብ ላይ የተመሰረተ በመንፈሳዊነት ላይ የተመሰረተ አንድነት ብቻ ነው። ስለዚህ ይሄን አንድነት እውን አላደረጉም አባቶች። የምንም ጥያቄ የለውም። እንደውም ለብዙዎቻችን መጫረስ በጣም ብዙ አባቶች ምክንያት ሆኗል። በጣም ብዙ አባቶች ባህሎቻችንን እየናቁ የኢሬቻን ስነ ስርዓት እያጣጣሉ ዋቀ ጉራቻን ሰይጣን ነው እያሉ ፈይሳ አዱኛን የበላይ አባት ነው ወይ ብለው እያሉ በተለያዩ መንገዶች እኛ ለእግዚአብሔር በምንሰጠው ህዝቡ እንኳን ለእግዚአብሔር በሚሰጠው ስያሜ እየተሳለቁ እያጣጣሉ ያሉ ለጋላ ዲያቆን መቻነሰው እያሉ እንዴ እንዴ ነው እንዴ አንድነት እንዴት ነው አንድነት? አንድነት እኮ የህዝቡ ማንነት ተደምጦ ባህሉ ተደምጦ ቋንቋው ተደምጦ ከህዝቡ ጋር ያለንን መስተጋብር በትክክል ማረጋገጥ ነበር መሆን የነበረበትና ይሄን ክዷል ይላሉ። ምን ይክዳል? የለም እንጂ የለም። ለአንድነት አባቶች በተለይ አሁን ደግሞ ይሄን ውሳኔ የወሰኑ አባቶች የከፈሉት ዋጋ የለም። ሌላ ባላኛቱስ እንታኑ ቆንኩማ ዲታኑራ ቢነንስማ ባላኛቱስ እንታቱ ቆንኩማ